በእነዚህ ቅርብ ቀናት በአማራ ክልል እየተፈጠሩ ያሉትን ነገሮች ሁላችን እያስተዋልን ያለንበት ሁኔታ ነው ያለው። እውነት ለመናገር ወይ ደግሞ መደባበቅ ካልፈለግን በስተቀር በአማራ ክልል እየተፈጠሩ ያሉትን ነገሮች እያንዳንዳችን በተለይ የሶሻል ሚዲያ ተጠቃሚዎች ሁላችንም የምናየው ነገር ነው ያለው። በተለይ ደግሞ እኔ አሁን ትንሽ በተወሰነ መንገድም አሳስቦኝ የመጣሁበት ነገር ቢኖር የግሸን ደብረ ከርቤ ማርያም ክብረ በዓል ላይ አሁን በአካባቢው ባሉ የሃይማኖትም የመንግስት ባለስልጣናትም ነገሮች በጥሩ ሁኔታ እየሄዱ ነው የሚሉ ነገሮች አሉ። ነገር ግን እንደተባለው ወይ ደግሞ በዛው ልክ ያሉት ነገሮች እውነት ሁለቱም አካላት በሚናገሩበት ደረጃ ነው ወይ ያለው የሚለውን ነገር በተወሰነ መንገድ አንዳንድ ነገሮች ልነግራችሁ ነው የገባሁት። ሰላም ጤና ይስጥልኝ። እኔ ቴዲ ካሳ ነኝ። እናንተ ደግሞ የምታዩትን የምትሰሙትን በውስጥ መስመር ሊሆን ይችላል ወይ ደግሞ በሚመቻችሁ የሶሻል ሚዲያ አማራጭ መንገድ በሙሉ እንድትነግሩን፣ እንድታሳስቡን፣ እንድትነግሩን፣ እንድትገልጹ እንፈልጋለን። እንግዲህ በዚች በጥቂት ቀናት ውስጥ ብቻ አይደለም ሰሞኑን በተለይ በአማራ ክልል በተለያዩ አካባቢዎች ያሉትን ነገሮች እያያችሁ እየሰማችሁ ነው። ከመንግስት ጎን የሚነገር ነገር አለ። እንደገና ደግሞ ከፋኖ ወገን ደግሞ የሚነገር ነገር አለ። እነዛን ነገር እንደየራሳችሁ እሳቤ ከማሰብ በዘለለ ጀስት በሚዲያ ደረጃ እውነታውን በማውጣት ደረጃ ከመንግስትም ባለመሆን ከፋኖም ባለመሆን ያሉትን ነገሮች ደግሞ ወደ እናንተ እውነተኛውን ወይ ደግሞ ሪያሊቲውን መረጃ ወደ እናንተ ለማድረስ እኔ እንደ አንድ አካል ሆኜ ወደ እናንተ ለማድረስ የሚመጡትን ነገሮች መረጃዎች እያደረስኳችሁ ነው ያለሁት። ያዙት፣ አንድ በሉ። ለምሳሌ እንግዲህ ሰሞኑን በተለይ በአማራ ክልል ካሉ ግጭቶች ጋር በተነሳ እየወጡ ያሉ መረጃዎች አሉ። በአንድ በኩል የመከላከያ ሰራዊት አባላት በጣም ብዙዎቹ ተማርከው ተይዘው ሲገቡ ወይ ደግሞ ቪዲዮ ተቀርጸው ደግሞ ሲናገሩ የምትሰሙት ነገር አለ። በሌላም በኩል ደግሞ የመከላከያ ሰራዊት አባላት ደግሞ ይሄን ያክል የፋኖ ወይ ደግሞ የአማጺዎቹን ሰዎች ደምስሰናል በሚል እርግጥ ነው በጣም ለረጅም ጊዜ የተፈጠሩ ኮንዲሽኖች አሉ። ማለት በኢትዮጵያ ውስጥ ያለው የሰላም ሁኔታ አሁን መንግስትም እጅግ በጣም ጥሩ ነው ወይ ደግሞ በጣም መልካም ነው ምናምን ብለው እንባባል እንደዚህ በመሞዳሞድ ወይ ደግሞ እንደው ነገሮችን በማድበስበስ ባሉበት ሁኔታ ብናስኬዳቸው ጥሩ አይደሉም። ያሉትን ነገሮች ተነጋግሮ ችግሮችን ቀርፎ ተነጋግሮ የበለጠ ነገሮችን ቢወጡ ወይ ደግሞ ያሉ ችግሮች ደግሞ ጥሩ አይደለም ተባብለን ብንነጋገር የተሻለ ነገር ማምጣት እንችላለን ብዬ ስለማስብ ነው ይሄን ሀሳብ ወደ እናንተ የማደርስላችሁ። ይህ ሪያሊቲ ሚዲያ ነው። ሪያሊቲ ሚዲያ እውነታውን ያሉትን ነገሮች በሙሉ ወደ እናንተ ለማድረስ በዚህ ጉዳይ ላይ ብቻ ሳይሆን በመላ ሀገሪቱ ያሉትን ነገሮች ወደ እናንተ ለማድረስ ዝግጅታችንን አጠናቀናል። እንመጣለን። የኔ ብቻ አይደለም፣ ሌሎች ተጨማሪ መረጃዎችም ደግሞ ወደ እናንተ ይደርሳሉ ብዬ አስባለሁ። ይህንን ገጽ አገር ውስጥም ያላችሁ በውጭም ያላችሁ በመላው ዓለም የምትገኙ በሙሉ መረጃውን መከታተል የሚያመቻችሁን ነገሮች ያዙ፣ ተከተሉ፣ ኮፒ ሊንክ ሼር አድርጉ። ከዛም ባሻገር ደግሞ የደውሏን ምልክት በመጫን ላይክ እና ሼር በማድረግ ወደ እናንተ በየቀኑ እንዲደርስ ይሆናል መረጃው። እኛ ሀገር ውስጥ ነው ያለነው። ሀገር ውስጥ ያለነው ሰዎች ደግሞ ወደ እናንተ የምናደርሳችሁን መረጃ ከቦታው ካለንበት መሀል ያለውን ነገር በሙሉ እንድንነግራችሁ የምታስቡ የምትፈልጉ ከሆነ ይህንን ገጽ ያዙ፣ ላይክ አድርጉ፣
ሼር አድርጉ፣ ሰብስክራይብ አድርጉ፣ ለሌሎች እንዲደርስ አድርጉ፣ በሀገር ውስጥም በውጭም ያላችሁ። ከዛ በኋላ እያንዳንዱ መረጃዎች ደግሞ በየጊዜው በየሰዓቱ በየደቂቃው ወደ እናንተ እንዲደርሱ እናደርጋለን። በእናንተ በኩል የሚጠበቀው መረጃዎቹን የምትፈልጓቸው ከሆኑ የማትፈልጓቸው ከሆኑ አታድርጉ፣ አድርጉ አታድርጉ ብለን አንልም። በእናንተ በኩል እናንተ የሚመቻችሁ ደስ የሚላችሁ ከሆነ እነኚህ ሰዎች ትክክለኛ ናቸው ብላችሁ የምታስቡ የምታምኑ ከሆነ ያዙት፣ ይጠቅማችኋል። ይህ ሪያሊቲ ሚዲያ ነው።